የእስልምና እምነት ተከታዮች ኢየሱስ ይሳደባል ይላሉ እና ብዙ ጊዜ እንደ መረጃ አድርገው የሚያቀርቡት የማቴዎስ ወንጌል ምዕራፍ 23 ነው። በዚህ ምዕራፍ ውስጥ ሁላችሁም ክርስቲያኖች እንደምታውቁት ጸሐፍት ፈሪሳውያን አይነ ህሊናቸው እዝነ ልቦናቸው ታውሮ ማስተዋል ተስኗቸው ጌታችን ኢየሱስ ክርስቶስ እነሱን የገሰጸበት ምዕራፍ ነው። እንኳን ህዝቡን ሊታደጉ ራሳቸውን ማዳን ባለመቻላቸውና በእምነት ዘግይተው በመገኘታቸው አላዋቂዎች ናችሁ፣ የማታስተውሉ ናችሁ ሲል የገሰጸበት ምዕራፍ ነው። አለማስተዋል አለማወቅን ነው የሚያጠይቀው እንጂ ሰዎች እንደሚያያይዙት አካላዊ ጆሮና አካላዊ አይን ጉዳይ አይደለም። በአይንማ እያዩ እኮ ነው። ባያዩ ኑሮ እኮ ክፉን ስራን አይሰሩም ነበር ማለት ነው። ማስተዋል መሆኑን የምንረዳው የማርቆስ ወንጌል ምዕራፍ 8 ቁጥር 18 ላይ ጌታችን ከሐዋርያት ጋር በመርከብ እየሄደ ነው እና ሐዋርያት እንጀራ ረስተዋል። እሱም ጌታ ነውና ሳይነግሩ ታወቀባቸው እንጀራ እንደረሱ እና ከፈሪሳውያን እርሾ ተጠበቁም ብሎ ነገራቸው። እነሱ ግን የመሰላቸው እንጀራ ረስታችኋልና ለምን አላመጣችሁም? እንጀራ ለምን ረሳችሁ? ምን ትበላላችሁ? የሚል ነገር ይላቸው ነበር የመሰላቸው እና ምን አላቸው መልሶ ልባችሁ ደንዝዟልን? አይን ሳላችሁ አታስተውሉምን? ጆሮ ሳላችሁስ አትሰሙምን? አላቸው። ምን ማለት ነው? ጆሮማ እንዳላቸው እኮ ያውቃል፣ አይን እንዳላቸው ያውቃል፣ ይታያሉ፣ ይሰሙታል። ታዲያ ምን ማለት ነው? አታስተውሉም፣ ልብ አታደርጉም። የምናገረው ከፈሪሳውያን የተጣመመ አስተምህሮ ነው እንጂ ስለሚበላና ስለሚጠጣ እናንተ ስላሰባችሁት እንጀራና ውሃ አይደለም ማለቱ ነው። ሰዎች ልክ ከአይሁድ ጋር ተመሳሳይ የሚመስል ጥያቄ ነው የሚጠይቁት። ይገርማችሁ የማቴዎስ ወንጌል ምዕራፍ 5 ቁጥር 21 ላይ ጀምሮ ያለውን ለቀደሙት አትግደል ተብሏል፣ እኔ ግን እላችኋለሁ በወንድሙም ጨርቃም የሚል የሸንጎ ፍርድ ይገባዋል፣ ደንቆሮም የሚል የገሃነም ፍርድ ይገባዋል የሚል ቃል አለ እና በዚህ ቦታ ላይ አይደለም መግደል ደንቆሮ ብሎ መናገር ገሃነመ ፍርድ ያስገባል ብሎ የተናገረን ጌታ በዚህ ላይ እንደዚህ ብሎ ተናግሯልና እሱም እንደ ሰዎች ልጆች ይፈረድበታል ማለት ነውን ብለው ይጠይቃሉ። በእርግጥ አሁን ነው እየገባኝ መጣው። ለምንድን ነው ክርስቲያኖች ላይ ጥላቻ ያላቸው የእስልምና እምነት ተከታዮች ሁሎችም ባይሆኑ አንዳንዶች በተለይ መምህራን የሚሉ ሰዎች ክርስትና ላይ ተጽዕኖ ለማድረግ ጥላቻ ያደረባቸው ለምንድን ነው ብዬ ሳስብ ከቁርአን አንጻር ልክ ናቸው ነካ። ምክንያቱም ስድብ በእስልምና ከንባብ አልፎ በዜማም ይጮሃል። ንባቡን ተውት፣ በዜማ ማለት ነው። በዜማ ያውም እዩልን ስሙልን በማለት በትልቅ ማይክ በመንታርቦ በዜማ ያዘሙታል። ምን እያሉ ክርስቲያኖችን አጥፋቸው፣ አላህ ያጥፋቸው ክርስቲያኖችን ሶስተኛ አድርጋችሁ ያዙ ብለሃልን? በሐሰት እየወነጀሉ አይሁድ ኡዘይር ያላህ ልጅ ነው አለች እያሉ ያዜማሉ። ንባቡን ካልፎቅ በዜማም ደረጃ ማለት ነው። ይህ ማለት በክርስትና አስተምህሮ የሰውን ያህል ፍጡር ሰውን ያህል ክቡር ነገር ያጥፋው ብሎ መራገም በጣም በጣም ከባድ ነው። ስለዚህ ይሄን ስለሚቃወምና እንደዚህ ያለውን ጠማማና የሰይጣን አስተምህሮ ስለሚቃወም ክርስትና ምን ጊዜ የሚቃወሙታል፣ ምን ጊዜ ይተቹታል። ልብ እንጂ እኮ እንዳላህ ተራጋሚ ያለ እንዴ? በሱራ 2:18 ላይ ምንድን ነው የሚለው? ደንቆሮች ዲዳዎች ናቸው ነው የሚል አላህ። እንግዲህ አሁን እኔ ማምነው አላህ የመሐመድ አስተሳሰብ ነው ብዬ ነው ሲጀመር። ነገር ግን እንዲያው እነሱ እንደሚሉት እንኳን ቢሄድ የቁርአኑ አላህ መናገርም ብቻም ሳይሆን መሐመድ እንዲያስተምርም ይገፋፋዋል ወይም ደግሞ ይነግረዋል። በሱራ 2:45 ላይ ተመልከቱ። ደንቆሮች ናቸው። ደንቆሮ የሚያስፈራራን ነገር ቢነግሩት ጥሪው አይሰማም ይላል። ጥሪውን አይሰማም።
በላቸው፣ እንደዚህ ብለህ ንገራቸው እያለ ይነግረዋል። ክርስትና ደግሞ እንደዚህ ያለውን አስጸያፊ ነው ብሎ ያስተምራል። ስለዚህ ይቃወሙታል። በነገራችን ላይ ኢየሱስ ክርስቶስ እውነተኛ አምላክ ነው። ሐሰተኛ አምላክ ነኝ የሚል ልክ እንደ መሐመድ አይነት አስተሳሰብ ይዘው የሚመጡ ሰዎች አሉ። ክርስቶስ እውነተኛ አምላክ ነው። በአንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ዮሐንስ እውነተኛ አምላክ ነው አለ። አለቀ። ይህ አምላክ እውነተኛ ከሆነ አምላክ ከሆነ ምን ያደርጋል ማለት ነው? ዓይን የሌላቸው ዓይን ይሰጣቸዋል። ኢየሱስ ክርስቶስ ዓይን ለሌላቸው ዓይን ይሰጥ ነበር። ይህ ብቻ አይደለም፣ እውነተኛ አምላክ በመሆኑ እግር ለሌላቸው እግር ይሰጥ ነበር። ለታመሙትን ይፈውሳቸው ነበር። ደንቆሮ የነበሩትን ማይሰሙ ድፍን የሆኑ እነዚህ ዲዳ የነበሩትንም ያናገራቸው ነበር። መናገር እንዲችሉ ያደርጋቸው ነበር። እንዲሰሙ ያደርጋቸው ነበር። እነሱ አሁን ሙስሊሞች የሚቃወሟትን ነገር ክርስቶስ እያንዳንዷን በወንጌል ፈጽሟታል። አላህ ደንቆሮ ነው ብሎ አደንቆሮ ይቀራል እንጂ አንድም ስራ በቁርአን ላይ አታገኙ። ዲዳ ነው ይላል፣ ዲዳ አድርጎት ይቀራል እንጂ ምንም ነገር የለም። ነገር ግን በወሬ ያው መጽሐፋቸው እንደሚለው ወሬ ነው ይላል። የሙሳ ወሬ መጣልህን ይላል። በወሬ ግን ኢሳን እኛንን እንደዚህ ያደረግነው ይላል የቁርአኑ። አላህ ኢሳን በአላህ ፈቃድ በእኛ ፈቃድ ወፍ እንዲሰራ አደረግነው። በመሰረቱ በተአምር ማለት ነው አካላዊ ቅርጽን ሰርቶ በዛ ላይ ህይወት የፈጣሪ ስራ እንጂ የሰው ስራ አይደለም። ብዙ ነቢያት ሙት አነስተዋል፣ ምን አድርገዋል? ብዙ ታምራት ሰርተዋል። ያንን ግን ያደረጉት ወደ ፈጣሪ በመጸለይ ነው። በመሰረቱ በፈጣሪ ፈቃድ መሆኑ የሚታወቀው በመጸለይ ነው። ቁርአን ውስጥ ያለው ኢሳ የሚሉት ግን ቅርጽ ሰርቶ እፍ አለበት ይላል። የለም። ለምሳሌ አሁን እንደ መሐመድ አስተሳሰብ አላህ አደምን ለመፍጠር አላህ ብዙ ፕሮሰስ ፈጅቶበታል። አፈር ማምጣት፣ ውሃ መጨመር፣ እስኪወቃ መጠበቅ ወዘተርፈ ብዙ ፕሮሰስ ይጠበቅበታል። ብዙ ነገር አድርጓል። ኢሳ ግን ወፉን ሕያው ለማድረግ ቅርጽ መስራትና እፍ ማለት የተጠበቅበት ያን አድርጓል። ይህን ያደረገ በሰማይም በምድርም ነቢይ የለም፣ በእነሱ አስተምህሮም የለም። በመሰረቱ እውር ያበራ ከኢሳ ውጭ ትገኛል። ነቢይ ሆኖ እስኪ ነቢይ ሆኖ እውር ያበራለ ወይ በሏቸው። የለም። ደንቆሮ ዲዳ ያደረገ ሙት ያስነሳ አለ? የለም። ኢየሱስ ክርስቶስ ሕያው አምላክ በመሆኑ እናንተ ደንቆሮ ብሎ ተሳደበ ትላላችሁ እንጂ እንኳን ያልተሳደውን ቢሳደቡ እንኳን ጆሮን የፈጠረ እሱ በመሆኑ ጆሮ ለሌላቸው ጆሮን ሰጠ፣ ዓይን ለሌላቸው ዓይን ሰጠ። ይህ ብቻ አይደለም። አነ ውእቱ ብርሃነ ሕይወት፣ አነ ውእቱ ብርሃኑ ለዓለም፣ እኔ የዓለም ብርሃን ነኝ አለ። ደግሞ የዓለም ብርሃን እሱ ነው።